ሰላም ሰላም ውድ የቻናሌ ቤተሰቦች ሁላችሁም እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። እኔ ጋር ያለው ሰላም እናንተ ጋርም እንዳለ አምናለሁኝ። ሰላማችን ያባዛልን ፈጣሪ የተመሰገነ እያልኩን እንግዲህ ዛሬም ደግሞ የኢሳቤላ ድራማ ይዤላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ነባሪዎች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ የባለፈውን ክፍል ሳስታውሳችሁ እንግዲህ ባለፈው ይሄ ማን ነው ብሎ እንግዲህ ባርኮን እየጠየቀ ነበረ። እነሱ ናቸው ወይ ያገቱ ብሎ እየጠየቀ ባርኮር ብሎ ነበረ። እንግዲህ ድራማው እየተጠናቀቀው እንግዲህ በዛሬው ዕለት ደግሞ እንግዲህ ይሄ ነው እነዚህ ናቸው ወይ ያገቱ ብሎ ስነግረው አይ አይደለም እነዚህ እኮ ህጻናቶች ናቸው ባርኮን ይለዋል። ከዛን እና ቆይ ማን ነው ያገተ ብሎ ይለዋል። ከዛንን እንግዲህ እሱ ደግሞ ነገሩን ስለሚያውቀው አንገቱን ይደፋዋል። ከዛንን እንግዲህ ከዛ እና ማን ነው እንዲህ ሊያረግ እየቻለ ማን ነው ቆይ አንተን ያገተ ብሎ ይላል። ከዛን ቆይ ይሄ እብድ ሰውዬ ግን ማን ነው? ሁልጊዜ ይከታተለኛል፣ ግን ከዚህ በኋላ ከኔ መንገድ እንግዲህ ሊያስቀራኝ አይችልም ይላል። ከዛን ባርኮን እንደዛ እያለ እያወራው ከዛን ቆይ ይሄ ማን ሊሆን ይችላል? ለምንስ ሊከታተለኝ ይችላል? ብሎ እንግዲህ ከራሱ ጋር ግብ ግብ ይፈጥራል። ከዛ እኔም እኮ አላወቅኩም ለምን እንደሚከታተል ግን አንተ አታቆም እንዴ ይለዋል። ከዛ አይ አላወቅኩም ብሎ ይለው መልስለታል። ከዛን እንግዲህ አሁን ምንም አይነት ስህተት አልፈልግም፣ ሁሉም ነገር በጥንቃቄ እንዲያልቅ ነው ፈልገው ብሎ ይነግረዋል። ቆይ ከዚህ በፊት እኔ ባርኮን ስህተት ሰርቼ አይተኝብኝ ታውቃለህ ወይ ብሎ ይጠይቀዋል። አይ አላወኩብህም፣ ነገር ግን ለጥንቃቄ አለው የምነግርህ ብሎ ይለዋል። አይ ከዛንን እሺ ይሁን ከዚህ በኋላ እንግዲህ በጥንቃቄ አድርገው አሁን እንጀምር ብሎ ይባባላሉ። ከዛንን እሺ በቃ ሰዎች እንሂድ ብሎ ከዛን ይሄዳሉ። ከዛ ሲሄዱ ደግሞ እንግዲህ ኩልጅ ጋር ይደውላል ሰውየው። ከዛ ኩልጅ ጋር ደውሎ አሁን ቦርሳውን አልኬልሃለሁ ብሎ ይለዋል። ከዛን እሺ በቃ ብሎ ይነጋገራሉ። ከዛን እንግዲህ ኩልጅ ደግሞ ለእዩ ይደውልላታል። ከዛንን እሷም ደግሞ ይሄው ቦርሳውን በቴሌግራም ያየው የላኩልሽን እዩ፣ ሁላችንም እሱን ተመሳሳይ መፈለግ ይኖርብናል ይላታል እዩ ይላታል። ቆይ ልጅ እሺ በቃ ችግር የለውም ትለዋለች። እንግዲህ አብርሃምና ዲና አንድ ላይ ቁጭ ብሎ ቆይ እና አሁን ለሁሉም ነገር ተስማማን ወይ ብሎ ይጠይቀዋል። እሱም ደግሞ አዎ ተስማምተናል ትለዋል። ከዛኔ ቆይ ምንድን ነው የምትጠብቀው አባቴ ፈርም እንጂ ትለዋለች ዲና። ከዛንን እንግዲህ ዲና እየኮተኮተችው ከዛን እንግዲህ አብርሃም ደግሞ ተነስቶ ይፈርማል። ከዛንን እንግዲህ ዲና ደግሞ ከልጆቼ ጋር ዘና ብዬ የሚኖርበትን ቤት ፈርመልኛል ትለዋለች። ከዛንን እንግዲህ ሰውዬ ደግሞ ፐርሰንቱ በየቀኑ እየጨመረ ይመጣል ብሎ ይለዋል። አብርሃም ደግሞ እንዴት ብሎ ይከራከራል። ከዛንን ቆይ ሚስት ታስረዳ ሁሉም ነገር ታውቀዋለች ብሎ ይላል። ቆይ አባቴ ቤቱ እኮ ሁሉም ነገር እኮ ተነጋግረ ነው እየመጣ ነው። ይሄ እንደሚሆን እኮ ከመጀመሪያ ነግሬ አልነበረም እንዴት ትለዋለች ዲና። ደግሞም እንግዲህ ከዚህ ሌላ ምን አማራጭ አለን? ይሄ ብር እኮ ለልጃችን ያስፈልጋል ትለዋለች ዲና። ከዛ እንግዲህ አብርሃም ደግሞ ከራሱ ጋር ትንሽ ነገር ካሰበ ወደ እሺ ተስማምቻለሁ ይላል። ከዛንን እንግዲህ ወረቀቱ ላይ ይፈርምለታል። በወረቀቱ ላይ ይፈርምላቸዋል። ከዛን እንግዲህ እሺ ይሁን ብሎ ይፈርማል። ከዛንን ቆይ ሌላ ነገር ምንም አይነት ነገር እንዳይኖር ብሎ ይላል። ከዛን ሰነዶቹን በደንብ አርግተ አስፈርም ብሎ ይነግረዋል። ከዛንን እንግዲህ
ሰነዶቹን እንድታስፈርመው በደንብ አርግቴ አስፈርም። ከዛንን ደግሞ እኔ አዋርጄ ጎዳና ላይ አውጥቼ እጥላለሁ ብሎ ይላል እንግዲህ። ከዛን እንደዛ ስል እንግዲህ እንደዛ ብሎ ራሱን እያስታወሰ ነበረ። እንግዲህ ከማርኮን ጋር እያወራውን ነገር እያንዳንዱን እያስታወሰ ነበረ። ከዛንን እንግዲህ እሱ ደግሞ ይሄ ማድረግ አለብኝ እንግዲህ ይላል። ከዛ እሺ ብሎ ከራሱ ጋር ከተያየ ወደ ሁሉም ነገር ይፈርምና ይጨራርሳሉ። ከዛንን እንግዲህ ሰዎቹ ኮሌጅ ደግሞ ለቡራ ይደውልለትና ቡራ እየመጡ ነው ሰዎቹ ተዘጋጅ ይለዋል። ከዛንን እሜ ብራዘር ምንም ችግር የለም ይለዋል። ከዛንን እንግዲህ ወደ እነሱ እየሄዱ ነበረ። ዲናና አብርሃም ወደዛ እየሄዱ ሳለ ከዛ ደግሞ እንግዲህ ሁለት ከዚህና ከዚህ እየተገናኙ ነበሩ። ከዛንን እንግዲህ ማርኮን ያዘጋጀ ሰዎችና እንዲሁም ደግሞ ኩልጅ ያዘጋጀ እንግዲህ አንድ ላይ እንግዲህ መንገድ ላይ ሳይደርሱ እንግዲህ የኩልጅ ጓደኛ ሄዶ ብሩን ይቀበለዋል። ከዛንን ገፈትሮ ከዛንን ቦርሳውን ቀይሮበት ይሄዳል። ከዛንን እንግዲህ እሱን ቦርሳ በቀየረበት ሰዓት ከዛን ቆይ አንተ ያማል እንዴ እያያት ትለዋለች። ከዛን እንግዲህ ቦርሳውን ቀድማ ታነሰዋለች። ከዛንን እንግዲህ መንገድ ላይ እየሄዱ ነበሩ። ከዛን እሱም ደግሞ እየሄደ ምንም ነገር እንኳን ወደ ኋላ ወደፊትም እያለ አልነበረም። ከዛን እንግዲህ ማርኮን የላከ ሌባ ደግሞ ሮጦ ሲመጣ ከዛንን እንግዲህ አቶ አብርሃም ቁም ብሎ መዘዝ ያደርግበታል። ከዛን ቲና ደግሞ ታይና እንዴ ጭራሽ ሱቅ ሽጉጥም ይዞ ነው እንዴ መጣ ብላ ትደነግጣለች። ከዛንን እንግዲህ ቁም ብሎ ይለዋል። ከዛንን እሺ ይለዋል። ከዛን ቶሎ ብላ ወደ መሬት ጣለው ብሎ ወደ መሬት እንዲጥል ያዘዋል። ከዛ ሰውዬም መሬት ላይ ይጥለዋል። እንግዲህ አብርሃም ደግሞ ሄዶ ይደበድባል። ከዛንን ይሄ ማለት እኮ የልጄ ህይወት እኮ ነው አንተ እንዴት ትቀልዳለህ ብሎ እንግዲህ በጣም ይደበድበዋል። ከዛንን እንግዲህ ይሄንን አይቶ እንግዲህ አብርሃም ይሄ እኮ የልጄ ህይወት ነው ብሎ በደንብ አርግቶ ሰውዬን እየደበደበ ስለነበረ ዲና ደግሞ ቆይ ምን ማድረግ አለብኝ ብላ እንግዲህ እሷም ሌላ ነገር ስትፈልግ ከዛን እንግዲህ እነ እዩ ደግሞ ቆሞ እያዩት ነበረ። ወይኔ አባትዬ ብላ ልትሮጥ ስትል እንግዲህ ኩልጭ ሁላችሁም ያረጋጋል። ለምን ልጅቷ እኮ በእነሱ እጅ ናትና ስለዚህ ምንም ማድረግ አንችልም ተረጋጉ ብሎ ይላቸዋል። ከዛንን እንግዲህ እየተደበደበ ያውታል። ከዛን ምንም ነገር እንኳን አላሉም። ሁላቸውም እንግዲህ ቲናም እያየቻቸው ነበረ። ነገር ግን ምንም ነገር አላለም። ያው ምን ማድረግ እንችላለን ልጅቷ ከነሱ እጅ ናትና ስለዚህ ማረጋጋት አለብን። ተረጋግተን ነገሩን ሁሉ መወሰን እንችላለን ይባባላሉ። ከዛንን እንግዲህ ቲና ዱላ አንስታ እንግዲህ አብርሃምን ልትመታ ስትል ማርኮን ይመጣና ቀድሞ ይመታል። ከዛንን እንግዲህ እሱ ደግሞ መሬት ላይ ይወርቃል። ሰውየው ደግሞ ይነሳል። ከዛንን እንግዲህ ከዛ ወዴ ቆይ እንዴ አንተ ምናምን ተባብሎ ሁለቱ ይሳሳቃሉ። ከዛንን እንግዲህ አቶ አብርሃምን ወደ ቤት ይዘው ይገባሉ። ወደ ቤት ይዘው በገቡበት ሰዓት እንግዲህ አብርሃም ደግሞ አልነቃም ነበረ። ቲና በጣም ተጨንቃ ቆይ ወይኔ ጉዴ ሞቶስ ቢሆን ቆይ ጭንቅላቱ ውስጥስ ደም ፈሶ ቢሆን ደግሞ እንዴት አደርጋለሁ እኔ እስር ቤት መበስበሴ ነው ማለት አይደለም። ወይኔ ጉዴ ለምንድን ነው ይሄ ነገር ሊሆን የቻለ? እንዴት ነው ማድረግ ያለብኝ ብላ እንግዲህ ቲና ደግሞ እንግዲህ ቤት ውስጥ እየተጨነቀች ነበረ። ከዛንን ቆይ ሞቶ ከሆነስ ምን አደርጋለሁ ደግሞ ወደ ቤት ሲመጣ ሰው አይቶኛል ትላለች።
ከዛኔ ወይኔ ጉዴ እያለች ቆይ ምን ማድረግ አለብኝ? ሞቶስ ቢሆን ጭንቅላት ውስጥ ደም ፈሶስ ቢሆን እያለች ደጋግማ እንግዲህ ይሄንን ቃላት ትጠቀማለች። ከዛኔ ቆይ ምንድነው ማድረግ ያለብኝ ብላ ለማርኮን ትደውላለች። ማርኮን በአሁኑ ጉድ ሳንሆን አንቀርም። ቆይ እኮ አብርሃም እዚህ ቤት ከመጣ ራሱ ሰዓት አልፏል። ስለዚህ አልነቃም ትለዋለች። ከዛንን እንደዛ ስትለው ጊዜ አይ ምንም አይሆንም አንቺ ተረጋጊ፣ ለምንድነው እንደዚህ የምትሆኚ ብሎ ይላታል። ከዛ አይ እና ታዲያ እዚህ ከመጣ ራሱ ስንት ሰዓት አስቆጥሯል? ማርኮን ቆይ ሞቶ ቢሆንስ? ጭንቅላት ውስጥ ደም ፈርሶ ቢሆንስ? ቆይ ምንድነው የምናደርገው? ወደዚህ ሲመጣ እኮ ደግሞ ሰው አይቶናል። ደግሞ ምንድነው የምናደርገው ብላ እንግዲህ በጣም ተጨንቃ እንግዲህ ባርኮን ትነግረዋለች። ባርኮን ደግሞ ታረጋጊ፣ ቆይ እየተነፈሰ ነው ወይ እንደሚተነፍሰው አይተሸዋል ላይ ብሎ ይላታል። እኔ አላቅልም ትለዋለች። እና ቆይ ሳታረጋግጪ ምንድነው የምታወሪ? መጀመሪያ እንግዲህ ይተነፍሳል አይተነፍስም የሚለውን ሂጂና ተመልከቺ ብሎ ይላታል። ከዛን አዎ አንተ እውነቴን ነው ብላ እንግዲህ ራሷን ታረጋጋና ትመለሳለች። ከዛን እንግዲህ ተመልሳ እንግዲህ ደረቱንም እጁንም እየነካች ከዛን መተንፈሱን ታየዋለች። ከዛ እንግዲህ ስትነካው ይተነፍሳል። ከዛን ቆይ ይተነፍሳል ብላ እንግዲህ ትደውላለች ለማርኮን። እንግዲህ ለማርኮን ትደውልና ማርኮን ይተነፍሳል ብላ ትለዋለች። አዎ ብሎ ይላታል። ከመጀመሪያም እኮ ዝም ብለሽ ነው አንቺ ይላታል። ታዲያ ምንድነው ቢሞትም እኮ በዚሁ አጋጣሚ ሁሉም ነገር አስተካክለናል ማለት ነበረ ይለዋል። ከዛንን አንተ ቆይ ያማል እንዴ? እና እሱ ቢሞት እኮ እኔም እኮ አንተ ማትቀሪም እስር ቤት ነበርን ብላ ትለዋለች። ከዛንን እንግዲህ እሱን እንኳን ተይ የምናመልጥበትን አናጣም ብሎ ይላታል። ከዛንን እንግዲህ እሷ ደግሞ አንተ ቆይ ያማል እንዴ? ማቀባጠሬን አቁም ብቻ እንኳንም በህይወት ተረፈ ትለዋለች። ከዛንን እንግዲህ ድምጧን ከፍ አድርጋ እንደዛው ስታወራ ከዛንን እንግዲህ ለማንኛውም ሁሉም ነገር አስተካክለናል ብሎ ይላታል። ከዛንን እንግዲህ በዚህ መሀል አምራን ይነቃል። ከዛንን እንግዲህ ማርኮን ዲና ሄሎ እያላት ነበረ። ነገር ግን ዲና ደግሞ ደንግጣ ስለነበረ ሰምቶኝ ይሁን እንዴ ብላ ደንግጣ ከዛንን እንግዲህ ሰምቶኝ ይሆናል እንዴ ብላ ደንግጣው ነበረ። ከዛንን እንግዲህ ስልኩን ትዘጋዋለች። ከዛ ማርኮን ደግሞ እንግዲህ ለአጋጁ ቆይ አንተ በጣም ጎዳህ እንዴ ብሎ ይጠይቀዋል። አይ አልጎዳኝም ትንሽ ነው ነካ ያደረገኝ ይለዋል። ከዛን እሱን ስተው ደህና አድርጎ ነው ያንከባለለው ይለዋል። አብርሃም እንዲህ አይነት ቀላል እኮ አይደለም ብሎ ይለዋል። አይ ሳይት እኮ ጀዝባ ነገር ነው የሚመስለው፣ እንዲህ የሚያደርገው ሰው አይመስልም ነበር ብሎ ይለዋል። ከዛ እንግዲህ አብርሃም እንደዚህ አይነት መሆኑ ማወቅ አለብክ ብሎ ይለዋል። ከዛን እንግዲህ እሱም ደግሞ ይስቅበታል። ከዛን እንግዲህ እንዲህ አይነት ነገር አንዳንድ ጊዜ እኮ ያልጠበቅነውና እንዲሁም ደግሞ ምንም አያደርጉንም የሚሉ ሰዎች ናቸው የሚያጠቁን ይለዋል። ከዛንን ግን እኮ ሰው መናቅና ሰውን እኮ ትንሽ ነው ብሎ ማየት በጣም ከባድ ነው ብሎ ይለዋል። አዎ ልክ ነህ፣ ሰውን እኮ በቁመቱና በልኩ ሳይሆን መለካት ያለብን በሚያደርጎቹ ነገሮችም አይደለም ይለዋል። ነገር ግን የሰው ልኬት አይታይም በልቡ ነው ይለዋል። አንዳንድ ሰዎች ብዙ የሚናገሩ ሰዎች ነገር ግን ምንም አይነት ኃይል የላቸውም። ዝም የሚሉ ሰዎች ግን በጣም ችግር አለባቸው ብሎ ይለዋል። እንዴት ብሎ ይጠይቀዋል። ለምሳሌ ቀስ ብሎ የሚናገር ሰው ሁሉም ሰው የሚለውን ነገር ያስተውላል። የሚጮክል ሰው ደግሞ ያ ሰውዬ ራሱ ከሱ ጋር ምን እንዳወራ ነገ ጠዋት ብትጠይቀው አያስታውስም። ለምን? ስለሚቾክልና ራሱን ብቻ ማዳመጥ ስለሚፈልግ ምን እንዳወራ አያቅም። ረጋ የሚልና እንዲሁም ደግሞ ትንሽ ትንሽ የሚያወራ እንዲሁ ብዙ ማይጣደብ ሰው ብዙ ነገር ያውቀዋል። ነገር ግን
ዝምተኛው ግን በጣም ከባድ ነው ይለዋል። ለምን ሲባል እንግዲህ ፈንጅ ላይ ከቆምክ አንተ መቆመው ቦታ ነው እንጂ ያወቅከው ምን ላይ እንደቆምክ አታውቅም። ስለዚህ ፈንጂው አንተ እግርን ባንቀሳቀስክበት ሰዓት ጊዜ አንተን ሊፈጃሃል ብሎ ይለዋል። አዎ ልክ ነህ፣ ግን አነጋገሪ በጣም እንግዲህ ደስ የሚል ነው፣ ነገር ግን በጣም ደግሞ ውስጥን የሚያስፈራ ነገር ነው ብሎ ይለዋል። ምንም የሚያስፈራ ነገር የለም፣ ነገር ግን ያለውና እውነቱን ነገር ነው የነገርኩ ብሎ ይለዋል። ከዛ እንግዲህ እሺ ስለ ምክሬ አመሰግናለሁ። አንዳንድ ጊዜ ሰው መናቅና የቆምክበትን አለማወቅ ከባድ ነገር ነው። ለህይወቴ አንዱ ትልቁ ነገር ቢኖር ይሄ ነው ብሎ ይነግረዋል። አሁን እንግዲህ ቦርሳ በእጃችን ገብቷል። ስለዚህ እንግዲህ ይሄንን ነገር ብሩ ባይሳካ ኖሮ ሁላችሁም ነበረ ሊገላችሁ የነበረ ብሎ ይለዋል ማርኮን። ከዛን እንግዲህ ሂድና ብሩ እንግዲህ መኪና ውስጥ ነው ያለው፣ ሂድና አድርስለት ብሎ ይልከዋል። ከዛን እንግዲህ ማርኮን እንግዲህ ከዚህ በኋላ እንግዲህ ሁሉም ነገሬን ነው የሚቀምህ፣ መጀመሪያ እቤቱን ከዛ ደግሞ እየተከተለ እንግዲህ ይለዋል። ከዛን እንግዲህ እንደዛ ስለው ጊዜ የማይቀርልህ ነው፣ ስለዚህ መቼም ቢሆን አይቀርልህም ብለዋል። ከዛን እንግዲህ ብሎ ስለው ቆይ አልገባኝም ምን ማለት ፈልግ ነው ብሎ ከዛን እንግዲህ ዲና ደግሞ እንግዲህ አብርሃም እንግዲህ ነቅቶ ነበረ። ከዛንን እንግዲህ በነቃበት ሰዓት ጊዜ አባቴ ቆይ ቀስ በል ትለዋለች። ከዛንን እሱ ደግሞ ወይኔ ራሴ ምንድነው የሆንኩት? የት ነው ያለሁት? ብሎ ይላታል። እንዴት ነው እዚህ የመጣው ይላታል። ተረጋጋ ትለዋለች። ከዛንን እሱ ደግሞ ምንድነው ምን ሆኜ ነው እዚህ የመጣሁት ብሎ ይላታል። ከዛንን ቆይ ልጄ ሲላል፣ ከዛ ደግሞ ቦርሳውስ ልጄን የማገኝበት ቦርሳው ስላል፣ ከዛንን ተረጋጋ ቆይ ነግረሃለሁ ትለዋለች። ከዛንን እንግዲህ ለማረጋጋት ትሞክራለች። እንግዲህ እሱ ደግሞ ምንድነው የሚረጋጋ ይላታል። ቁጭ እንዲለው እንግዲህ ሁለት ጊዜ ወደ ታች ትመልሰዋለች። እንግዲህ አብርሃም ደግሞ ተነስቶ ለመሄድ ነው ቆሟል። ከዛን ቆይ ተረጋጋ ትለዋለች። አይ ብሩስ ብሎ ይጠይቃታል። ቦርሳውስ ብሎ ይጠይቃታል። ከዛን እንግዲህ ሄዷል ትላታለች። ሄዷል ማለት ምን ማለት ነው አልገባኝም ይላታል። ከዛን እንግዲህ ሰዎች ዘረፉን፣ ሌባ ዘረፈን ይለዋል። ሌባ ዘርፎን ነው ብሎ ይላታል። ይሄ እንዴት አልገባኝም፣ ሌባ ሊሆን አይችልም፣ ይሄማ በአጋጣሚ ሊሆን አይችልም፣ ሆን ተብሎ የታሰበበት ነገር ነው ብሎ ይላል። ከዛ እንግዲህ እንዴት ነው ብሎ ስንል አይ አላቅም፣ እንዴት እንደሆነ ግን አላቅም፣ ነገሩ ግን እንደዚህ ነው ብሎ ትለዋለች። ከዛን እንግዲህ አብርሃም ደግሞ በጣም ተናዶ ምን ማለት ነው? እንዴት ነው የምትናገሪ? አሁን እኮ ልጄንስ ብሎ ይላታል። ከዛን እንግዲህ እሷ ደግሞ የልጄ ህይወት እኮ ነው የገባሁበት ገብቼ አገኘዋለሁ ብሎ ይላታል። ከዛን አንቺ ግን ገብቶሻል ወይ? እና ታዲያ አንድ ጊዜ ሆኗል እንግዲህ ምን ማድረግ እንችላለን? ስለዚህ አንተ ራሱ እኮ ራስህን ትተህ ነበረ፣ አንተ እኮ እየመታው ትለዋለች። እና ስለዚህ አንተን እኮ ራሱ ደብድቧል፣ ሌቦቹ ናቸው እየዘረፉ ትለዋለች። ቆይ ምንድነው የሰው ገንዘብ ምን ያደርግላቸዋል? አባቴ ቆይ ተረጋጋ ትለዋለች። ከዛን ዲና ምንድነው የምታወሪ? እንዴት ነው የምታስብ? ይለውታል። የልጄ እህት እኮ ነው፣ ይሄ ደግሞ በትክክል አቅዶ የተደረገ፣ ስለዚህ ይሄ እኮ ተራ ነገር ሊሆን አይችልም፣ ስለዚህ ታስቦበት ያደረገ ነገር ነው ብሎ ይላታል። ከዛን እንግዲህ ዲና ደግሞ ትደነግጣለች። እንደዛ ስላት እንግዲህ ምናልባት እኔ ሳወራ ሰምቶኝ ይሁን እንዴ ብላ ትደነግጣለች። ከዛንን ወገኔ አንበሳ እንዴት ነህ እንግዲህ ብሎ ይለዋል። ከዛን ምን አደረጉ ብለው ይለዋል። ከዛን እንግዲህ
የአመታትን ልፋት እኮ ነው ያገኙኝ ሜላንቴ እኮ ተሳክቶልኛል ይለዋል። ከዛን ማርኮን ይለዋል እኔ እናንተ እኮ ስንት ነገር ነው ያሳለፍነው ለአንተ ስል እኮ እኔ ምንም ነገር አደርጋለሁ ብሎ ይለዋል። ስለዚህ ምንም ነገር እኮ ለማንኛውም እንግዲህ አሁን የቀራኝ አንድ ስራ አለኝ ብሎ ይለዋል። ከዛን እንግዲህ በዛውም አንድ ሁለት እንለዋለን ይለዋል። ስለዚህ ሰነዶቹን እንዳትረሳ ብሎ ይለዋል። ከዛ እንግዲህ ማርኮን ሰነዶቹን እንዳትረሳ ብሎ እንግዲህ አሁን እንግዲህ ልጅቷ ሊፈቷት ነው። ለምን ብሩን ካገኙ ከዛ ሌላ ምንም ስለማይፈልጉ እንግዲህ አሁን ወደ ልጅቷ ሊፈቷት ሊሄድ ነው። ከዛን እሱም ደግሞ ቆይ ምንድነው ብሎ ይለዋል። ከዛንን አይ ምንም አልሆንኩም ብሎ ይለዋል። ከዛ ለምንድነው ታዲያ እየደነገጥከው ድንጋጤ ነገር ይታይብሃል ብሎ ይለዋል። አይ ምንም አልሆንኩም ብሎ ይመልስለታል። ከዛንን እንግዲህ እርግጠኛ ነኝ ግን ምንም አልሆንኩም ብሎ ይለዋል። አዎ ምንም አልሆንኩም ይለዋል። ስለዚህ ለካ እሱም አለ ይለዋል። እሺ በቃ ማታ እንገናኛለን ይባባላሉ። ከዛን በቃ እሺ ራስህን ጠብቅ ይለዋል። ከዛንን እንግዲህ ራስህን ጠብቅ ብሎት ይሄዳል። ከዛን እንግዲህ ወጌ ደግሞ በጣም እንግዲህ ይሄንን ካለ ወዲህ በቃ ችግር የለም ይለዋል። እሺ ብሎ እንግዲህ ስልኩን ይዘጋሉ። ከዛን እንግዲህ ሞጌ ደግሞ ከዚህ በኋላ ቆይ ማርኮን እንደከዳው ቢያውቅ እኮ በህይወት አያቆየኝ ብሎ እንግዲህ ከራሱ ጋር ይነጋገራል። እንግዲህ እንደዛ ብሎ እየነገረው ነበረ። ከዛ የጁና ጓደኛ ደግሞ እንግዲህ ማርኮን እየተከታተለው ነበረ። ከዛንን እንግዲህ በዚህ በኩል እንግዲህ ጩና ይመጣል። ከዛንን ቆይ ምን አለክ ብሎ ይለዋል። ከዛ ምን አገባ እንግዲህ ሙልጭ ደግሞ ቆይ ምንድነው ብሎ የነገረ ብሎ ይለዋል። እኔ ምንም አይነት አልነገርም እኔ ያንተ ወሬ አመላላሽ አይደለሁም ብሎ ይለዋል። ከዛን ሙልጭ እንደዛ ስለው ጊዜ ቆይ ታዲያ ተረጋጋ ይለዋል። ከዛ እንግዲህ ሰነዱን ይሰጠዋል። ከዛን ይሄን አይደለም እንዴ የምትፈልገው እንካ ብሎ ይሰጠዋል። ከዛንን አሁን ቪዲዮውን ቶሎ ብለህ እንድታጠፋልኝ እፈልጋለሁ ብሎ ይለዋል። እሺ አጠፋልሃለሁ ብሎ ይለዋል። ከዛን አጥፋለት ብሎ ሲነግረዋል። ከዛን እሺ በቃ ተረጋጋ አጠፋልሃለሁ ብሎ ይለዋል። ከዛ ይኸው አጥፍቼልሃለሁ ብሎ ይነግረዋል። ከዛንን እሱ ደግሞ ከዚህ በኋላ በስህተት እንኳን እኔን ለማግኘት እንዳትሞክር ብሎ ያስጠነቅቀዋል። ከዛ ደግሞ እሱም ደግሞ እሺ ብሎ ይለዋል። ከዛን እንግዲህ ይሄዳል ሰውየው እንግዲህ ከዛ እነ ቁልጭ እንግዲህ ሁሉም ነገር በተሳካ መልኩ ሁሉም ነገር አጠናቅቆ ጨርሰዋል። ከዛንን እንግዲህ እነሱ እዛ ተቀምጠው ሳለ ቆይ ምንድነው ማድረግ ያለብን ከዚህ በኋላ ምንድነው የሚቀረን ብሎ ይነጋገራሉ። ስለዚህ ያለውን ነገር ይሄ ነው ብሎ ይለዋል። ስለዚህ ለማንኛውም ከዚህ በኋላ ማርኮን እንደከዳው ቢያውቅ ግን ይገድለኛል ብሎ ይለዋል። ከዛን ይሄን ነግሯቸው እንግዲህ ይሄዳል። ከዛን እነሱም ደግሞ እንግዲህ እናንተ ግን ለራሳችሁን ተጠንቀቁ ብሎቸው ይላቸዋል። ከዛንን እንግዲህ እሺ በቃ ስለዚህ ከባድ ችግራችሁ ውስጥ መግባታችሁን እንግዲህ ማወቃችሁ አለባችሁና መቸገር አለባችሁ መጨነቅ አለባችሁ ብሎ ነግሯቸው ይሄዳል። ስለዚህ አትጨናነቁ ዝም ብሎ ነው ምንም አያመጣም ብሎ ይነግራቸዋል። ከዛንን እንግዲህ እና ምን ማድረግ አለብን ብሎ ይናገራሉ። ከዛንን እንግዲህ ዲናና ቆይ እንዴት ነው ተራ ነገር አስበሽ እንደዚህ የምታወሪ? ቆይ እንዴት ነው እንዴት እንደምንመጣ እንዴት አወቁ ብር እንደያዝንስ እንዴት አወቁ? ስለዚህ ሲጠብቁን የነበሩ ይላል።
ስለዚህ አንደኛው ሲያልፍማ አይቼውን መንገደኞች መስሎኝ ነው እንጂ ስለዚህ ተራ በተራ ነበረ ነው ይለዋል ስለዋለች። ስለዚህ ይሄማ የተራ ሌባ አይደለም። ስለዚህ እንደዛ ነው ወይ የምታስብለው? እና ስለዚህ ልክ ነው ትለዋለች። ስለዚህ ማነው ይሄንን በአንቺ ላይ የሚያደርገው ትለዋለች። ማወቄ ግን አይቀርም ይላታል። ከዛን ወዴት ነው የምትሄደው ትላታለች። እንዴ ምንድነው የምታወሪ የልጄ ዝም ብዬ ጣጥፌ የምትፈልገው ትለዋለች። እኔ እንደዛ አላልኩም ትለዋለች። እና ለምንድነው ምንም እየመሰለሽ እኮ አይደለም። ስለዚህ እንዴት ነው ይላታል። ከዛ እኔ እኮ አንተ የምታስበውን ነገር እኮ እንዴት ነው የማላስበው ይመስልሻል እንዴ ይላታል። ከዛ እኔ እና የምታውቂው ቢሆን ኖሮማ እንደዚህ አትረጋጊም የሆነ ነገርማ አለ ይላታል። ከዛ ስለዚህ እኔ ከእነሱ ጋራ እንድትጣላ አንድ ነገር እንዳትሆንብኝ ይላል። ስለዚህ እንግዲህ ሁሉም ነገር ማን እንዳቀነባበረ ደግሞ በቅርቡ ደርስበታለሁ ይሄ የተቀነባበረ ስራ ነው ይላታል። ከዛን እንግዲህ ዲና በጣም ትደነግጣለች። ከዛን እንግዲህ ይሄ ነገር መቼም አይቀርም እደርስበታለሁ ብሎ ይላታል። ከዛን ይሄንን የደረስኩበት ቀን በህይወት የሚኖር አይደለም በህይወታቸው ላይ ፈረዱ ብሎ ይላታል። እንግዲህ ዲና የምትይዘውና የምትለቀው ነገር ሁሉ ይጠፋባታል። በጣም ትደነግጣለች። ከዛን እንግዲህ አብርሃም ጥሏት ይወጣል። እንግዲህ ተናዶ ጥሏት ይወጣል። እሷ ደግሞ ምንድነው ማድረግ ያለብኝ ብላ እንግዲህ ቆይ ምንድነው ትላለች። በጣም ትጨነቃለች። እንግዲህ ያለውን ነገር እየተጨነቀች ቆይ ምን ማድረግ አለብኝ ብላ እንግዲህ ቁጭ ብላ ታስባለች። ከዛን ቆይ እንዴት ነው ይለዋል። ከዛን እንግዲህ በድንጋጌ አዳምጠኝ ምንም አይነት ስህተት አልፈልግም ይላል። አሁንም ስህተት አልፈልግም ልጅቷን ይዘህ ውጣ ይላታል። ከዛንን እንግዲህ ይዟት ይመጣል። ከዛ ቆይ ምን አስቦ ነው ብሎ ይላል። ከዛንን ቆይ ምን አስቦ ነው ብሎ እንግዲህ ሁሉም ነገር ከዛ ለልጅቷ ደግሞ ተነሺ እንውጣ ብሎ ይላታል። ከዛን ለልጄ ስል ምንም ነገር አደርጋለሁ ይላል እንግዲህ አጋዡ። ከዛ ለልጄ ስል ምንም ማድረግ አለብኝ ቆይ ምን ልታደርገኝ ነው ወዴት ነው ይላታል። መሄድ አለብኝ ተነሺ ይላታል። ምን ልታደርገኝ ልትገሉኝ ነው ወይ ቤተሰቦቼን አባቴን ሳላይ እንዲሁም ብር ሳይሰጥ ልትገለኝ ነው ወይ ሲዘተ ሰምቻለሁ። ከዛን እንግዲህ ብሎ ደጋግማ ትጠይቃታለች። እባክህን አትግደለኝ አባቴንና እናቴን ሳላገኘት መሞት አልፈልግም ብሎ ትለዋለች። እንግዲህ ከዛንን እባክህን አትግደለኝ ብላ ትለምነዋለች። ተነሺ መሄድ ያለብኝ ብላ ይላታል። ከዛንን እሺ በቃ ብላ እንግዲህ ትነሳለች። የት ነው የምንሄደው ትለዋለች። ከዛንን እንግዲህ ማርኮን እንግዲህ ከኋላ ቡራ እየተከተለው ነው። የት እንደሚደርስ እንግዲህ ሁለቱ እርስ በራሳቸው እየተሽቀዳደሙ እየሄዱ ነበረ። ከዛ ዲና ደግሞ ቤት ውስጥ ቁጭ ብላ እንግዲህ ይሄ ነገር ቆይ ትልና እሺ አሁን እሺ ወዴት አባቱ ነው እየሄደ ትለዋለች። ቆይ አንቺ ነሽ ይሄ ሁሉ ጣጣ ውስጥ የከተሽኝ ይለኛል። ስለዚህ ቀስ ብሎ እንግዲህ እኔን መጠርጠር ይጀምራል ትላለች ዲና። ስለዚህ ከዚህ ነገሩ ከዚህ በኋላ ምን አባቱ ያመጣል ትላለች። ስለዚህ ሁሉም ነገር በእጃችን ነው ምንም አያመጣም ትላለች። ከዛንን እንግዲህ ሁሉም ነገር በእጃችን ስለገባ ምንም ነገር አያመጣም ብላ እንግዲህ ትገረምና ትስቃለች። ከዛንን እንግዲህ ከዚህ በኋላ ምንም ማድረግ እንዳለብንና መጨነቅ እንዳለብን ይለዋል። ስለዚህ ቤቱን አስመልሰናል። አሁን የሚቀራን ነገር ቆይ ምን አይነት ፍጥረት ናት? እንዴት ነው ከሱ ጋር የሚኖረው ትለዋለች። ቆይ እንዴት ነው የምትኖረው? እንዴት ደህና መሆኑ ተጎድቶ ቢሆንስ ትለዋለች።
ከዚህ በኋላ እንግዲህ እኔ ነኝ ፍቅሬንም ቤተሰቦቼንም መጠበቅ ያለብን ትላለች። እንዴት ነው ግን የደበሽኝ ብሎ ትጠይቃታለች። እና ምን ብዬ ነው የምነግርሽ? ይሄ የምነገር አይደለም እኮ ነው መርዳ ትላታለች። ከዛንን እኔም ደግሞ በቅርቡ ነው ያወቅኩት። ከመጀመሪያም ግን ስታሳግት ስለ ሳቤላ ሳይሆን እያወራሁት ያለሁት ከዚች አይነት ሀገር ከዚች ጋር እንደምኖር ለምን አልነገርሽም? ትላታለች። ይሄንን ምን ብዬ ነው የምነግርሽ ነው ትለዋለች። ስለዚህ በዚህ ሁኔታ እኮ አንድ ቀን እኮ ትገላለች ትላታለች። እንግዲህ ሳቤላ ከዛ እንደዛ ስትላት ጊዜ አዎ ከዚህ በኋላ እንግዲህ ፍቅሬንም ቤቴንም ሁሉንም ነገር መጠበቄን ሁሉም ነገር እንደሸወድናቸው ሲያውቁ አቤን የሆነ ነገር ቢያደርጉ ስላለች አይ ምንም ነገር አያደርጉም ብሎ መርዳ ምንም ነገር ከዚህ በኋላ ማንም ሰው እንደዚህም ለማድረግ ትለዋለች። ስለዚህ እኔ ምንም ነገር አያደርጉም ብሎ ይላታል። ከዛ እንግዲህ ከዚህ በኋላ እኔ የመጠበቅ ኃላፊነት የኔው ትላለች። ከዛ እንግዲህ አብርሃምና ልጁ ይገናኛሉ። ከዛን እንግዲህ ባርኮን ደግሞ እንግዲህ መሬት ላይ ይወርቃል። ልጄን አመጣ ብሎ ነበር የተዘረረ። ድራማው በዚህ ነበር የተጠናቀቀው።